ሰላም ክቡራትና ክቡራን ቻናል ቤተሰቦች እንዴት ናችሁ? ዛሬም ጠቃሚ በሆነ የህግ ምክርና ትንታኔ ተመልሻለሁ። ከፍቺ በኋላ የሚደረግ የንብረት ስምምነት በህግ ፊት ተቀባይነት እንዲኖረው በፍርድ ቤት መጽደቅ አለበት ወይስ የለበትም የሚለውን አንድ በአንድ በአጭርና ቀላል በሆነ አማርኛ ወደ እናንተ ማድረስ እምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ተቀላቀሉ። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። እንግዲህ ውድ ቻናሌ ቤተሰቦች ተጋቢዎች በትዳር ውስጥ እያሉ የሚያደርጓቸው የንብረት ስምምነቶች ወይም የጋብቻ ውል ማሻሻያዎች በህግ ፊት ተቀባይነት እንዲኖራቸው በፍርድ ቤት መጽደቅ እንዳለበት የተሻሻለው የፌዴራል የቤተሰብ ህግ አንቀጽ 73 በግልጽ ደንግጎ እናገኘዋለን። ስለዚህ ተጋቢዎች በትዳር ውስጥ እያሉ የሚያደርጓቸው የንብረት ስምምነቶች ወይም ደግሞ የጋብቻ ውል ማሻሻያዎች በህግ ፊት ተቀባይነት እንዲኖራቸው በፍርድ ቤት መጽደቅ አስፈላጊነት ጋብቻው በፍቺ ከፈረሰ በኋላ ተጋቢዎቹ የሚያደርጓቸውን የንብረት ስምምነቶች የሚመለከት አለመሆኑን የጠቅላይ ፍርድ ቤት ሰበር ሰሚ ውሳኔዎች በዝርዝር ያስረዳሉ ማለት ነው። እንግዲህ ውድ ቻናሌ ቤተሰቦች ከፍቺ በኋላ የሚደረግ የንብረት ስምምነት ተጋቢዎቹ እንደገና ታርቀው ጋብቻቸውን ለመቀጠል በሚያደርጉት ጥረት ውስጥ ሊከሰት የሚችል ሲሆን እንዲህ አይነቱ ስምምነት በፍርድ ቤት እንዲጸድቅ ህጉ በግልጽ አያስገድድም። ይህንን መርህ በተመለከተ በሰበር መዝገብ ቁጥር 18-1543 ላይ ግልጽ የሆነ የህግ ትርጉም ተሰጥቶበታል። በዚህ ጉዳይ ላይ ተጋቢዎቹ ቀደም ብለው በፍቺ ከተለያዩ በኋላ እርቅ አድርገው ጋብቻቸውን ለመቀጠል ሲስማሙ አንደኛው ወገን ከጋብቻ በፊት በውርስ ያገኘው ቤት የጋራ ንብረት እንዲሆን በውል ተስማምተዋል። የበታች ፍርድ ቤቶች እንግዲህ ይህ ስምምነት በፍርድ ቤት ስላልጸደቀ ዋጋ የለውም በማለት ውድቅ ቢያደርጉትም የሰበር ሰሚ ችሎቱ ግን ውሳኔውን ሽሮታል። ችሎቱ በሰጠው አስገዳጅ ትርጉም የፌዴራል የቤተሰብ ህግ አዋጅ አንቀጽ 47 እና 73 የሚያስገድዱት የጋብቻ ውልን የማሻሻል ወይም በጋብቻ ውስጥ የመዋዋል ግዴታ በፍርድ ቤት እንዲጸድቅ ሲሆን ይህ ድንጋጌ ተጋቢዎች ጋብቻቸው በህግ ከፈረሰ በኋላ የሚያደርጉትን ስምምነት አይመለከትም። በመሆኑም ጋብቻው ከፈረሰ በኋላ የተደረገው የእርቅና የንብረት ስምምነት በፍርድ ቤት ሳይጸድቅም ቢሆን የጸና ህጋዊ ውጤት ይኖረዋል። በተመሳሳይ ሁኔታ በአማራ ክልል የቤተሰብ ህግ አተገባበር ላይም ተመሳሳይ አቋም በሰበር መዝገብ ቁጥር 148204 ላይ ተንጸባርቋል። እንግዲህ በዚህ መዝገብ ቁጥር ላይ ተጋቢዎች በፍርድ ቤት ከተፋቱ በኋላ ከፍርድ ቤት ውጪ ጋብቻ የማደስ ስምምነት ያደረጉ ሲሆን በዚህ ስምምነት ወቅት ወፍጮን ጨምሮ የተለያዩ ንብረቶችን ተከፋፍለዋል። የክልሉ የቤተሰብ ህግ አንቀጽ 84 ተጋቢዎች በትዳር ውስጥ እያሉ የሚያደርጉት ውል በፍትህ አካል መጽደቅ እንዳለበት ቢደነግግም ስምምነቱ የተደረገው ጋብቻው በፍርድ ቤት ከፈረሰ በኋላ እስከሆነ ድረስ ይህ አንቀጽ ተፈጻሚነት እንደሌለው ችሎቱ ወስኗል። ከፍቺ በኋላ የሚደረጉ የንብረት ስምምነቶች በአፈጻጸም ሂደት ላይም ያላቸው ተጽዕኖ ከፍተኛ ነው። ተጋቢዎች ከፍቺ በኋላ በሽማግሌዎች ወይም ደግሞ በራሳቸው ስምምነት አድርገው ንብረት ከተረካከቡና ይህንኑም በአፈጻጸም ችሎት ቀርበው ካረጋገጡ በኋላ ስምምነቱ በፍርድ ቤት አልጸደቅም በሚል ምክንያት እንደገና አዲስ ክርክር ሊነሳበት አይችልም። የአፈጻጸም ትዕዛዝ የመጨረሻነት ባህሪ ስላለውና ግራ ቀኙ በስምምነቱ መሰረት ንብረት መረካከባቸውን ካረጋገጡ በኋላ ስምምነቱን መካድ አይቻልም ማለት ነው። በተጨማሪም እንዲህ ያሉ ስምምነቶች በሰው ምስክር ሊረጋገጡ የሚችሉ ሲሆን በተለይም ደግሞ የሁለቱም ወገን ምስክሮች ስለ ስምምነቱ መኖርና ስለ ንብረት ክፍፍሉ ከመሰከሩ ስምምነቱ ጸንቶ ይቆያል ማለት ነው። እንግዲህ ውድ ቻናል ቤተሰቦች ከላይ በተጠቀሱት ሁለት መዝገቦች ከፍቺ በኋላ የሚደረግ የንብረት ስምምነት በህግ ፊት ተቀባይነት እንዲኖረው በፍርድ ቤት መጽደቅ እንደ ቅድመ ሁኔታ እንዳልተቀመጠ
የሰበር ችሎት ድምዳሜ ላይ ደርሷል ማለት ነው። እንግዲህ ችሎቱ አክሎ እንዳለው የሕጉ ጥበቃ በትዳር ውስጥ ለሚደረጉ ውሎች ብቻ የተገደበው ተጋቢዎች በትዳር ውስጥ ባላቸው ልዩ ግንኙነት ምክንያት አንደኛው በሌላኛው ላይ ተጽዕኖ ሊያሳድር ይችላል በሚል ስጋት ሲሆን፣ ጋብቻው ከፈረሰ በኋላ ግን ተዋዋዮቹ እንደ ማንኛውም ነፃ ግለሰብ ስለሚቆጠሩ ስምምነታቸው በውል ሕግ መሰረት ተፈጻሚነት ይኖረዋል። ሁለቱም ውሳኔዎች የተሰጡት ፍቺ በፍርድ ቤት ከተወሰነ በኋላ ተጋቢዎች ጋብቻውን ማደስ በሚል እርቅ በፈጸሙበት ሁኔታ ነው። በችሎቱ ሀተታ ላይ እንደሰፈረው ተጋቢዎች ከፍቺ በኋላ ጋብቻቸውን ለማደስ በሚያደርጉት የእርቅ ስምምነት ውስጥ የግል ንብረትን የጋራ ለማድረግ ወይም ንብረት ለመከፋፈል ቢስማሙ ይህ ስምምነታቸው በፍርድ ቤት ባይጸድቅም በመካከላቸው አስገዳጅ የሆነ ሕጋዊ ውጤት ያስከትላል ማለት ነው። ምንም እንኳን በሁለቱም የሰበር ውሳኔዎች ላይ የንብረት ስምምነት የተደረገው በጋብቻ ማደስ አውድ ቢሆንም የጋብቻ ማደሱ የክርክሩ ጭብጥ አልነበረም ማለት ነው። ዳግም ጋብቻ ተመስርቷልም አልተባለም በእነዚህ ሁለቱ የሰበር ውሳኔዎች ላይ ማለት ነው። ስለሆነም ተጋቢዎች ጋብቻቸው በፍርድ ቤት ከፈረሰ በኋላ በሕግ በተመለከቱት የጋብቻ አፈጻጸም ስርዓቶች ማለትም በክብር መዝገብ ሹምፊት ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ በባህል ሊሆን ይችላል። ከነዚህ ውጭ አዲስ የጋብቻ ስርዓት ሳይፈጽሙ አብረው መኖራቸው ጋብቻውን እንደቀጠለ ያስቆጥረዋል የሚለው የሰበር ትርጓሜ በፌዴሬሽን ምክር ቤት መሻሩ ውሳኔዎቹ ይዘት ላይ የሚያስከትለው ለውጥ እንደሌለ ማወቅ ያስፈልጋል ማለት ነው። ምክንያቱም ከችሎቱ ሀተታ እንደሚነበበው የሕግ አተረጓጉሙ መነሻ ያደረገው የጋብቻ ለመኖር እንጂ የጋብቻ መኖር አይደለም። በተለይም ደግሞ የሕጉ ጥበቃ በትዳር ውስጥ ለሚደረጉ ውሎች ብቻ የተገደበው ተጋቢዎቹ በትዳር ውስጥ ባላቸው ልዩ ግንኙነት ምክንያት አንደኛው በሌላኛው ላይ ተጽዕኖ ሊያሳድር ይችላል በሚል ስጋት እንደሆነ የተገለጸው አመክንዮ የችሎቱ አቋም በጋብቻ ማደስ ተጽዕኖ ስር እንዳልወደቀ አስረጂ ምክንያት ነው ማለት ነው። እንግዲህ ውድ ቻናል ቤተሰቦች ባልና ሚስቶች ፍቺ ከፈጸሙ በኋላ ከዛ በኋላ በመካከላቸው የሚያደርጓቸው ንብረትን የተመለከቱ ውሎች በፍርድ ቤት የመጽደቅ ያለመጽደቅ አስገዳጅነታቸውን ከፌዴራልም ይሁን ከክልሉ የሰበር ሰሚ ችሎት ውሳኔዎች ጋር በማገናዘብ ወደ እናንተ አድርሻለሁ። ጠቃሚ ነጥብ እንዳገኛችሁ ተስፋ አድርጋለሁ። ለዛሬ የነበረኝ የሕግ ምክርና ትንታኔ ይሄን ይመስላል። እስካሁን ድረስ የቻናል ቤተሰብ ያልሆናችሁ ሰዎች ካላችሁ ሳብስክራይብ በማድረግ የቻናል ቤተሰብ እንድትሆኑ እጋብዛለሁ። በሌላ የሕግ ምክርና ትንታኔ እስክንገናኝ ድረስ ቸር ሰንብቱ። ቻው ቻው።